ከአሁን ጀምሮ ያው እንደምታዩት ስራውን ጀምረናል። የጀመርንበት በማሽን ቤዝድ ነው። ያው መሰረት ቅርብና ያለ ታሪካዊም ስራ ስለሆነ በቅርበት እየተከታተለ እኛ ላይ ጉድለት ካለ እሱን እየጠቆመን ማንኛውም ሰው ቢሆን ማንኛውም ከሙያ ውጭም ቢሆን በሙያም ቢሆን ያለውን ክፍተት እየጠቆመን ይህን ብታደርጉ የሚል አስተያየት በቀጥታ እየተሰጠን እኛም እያስተካከልን አብረን ትምህርት ለማንኛውም ማህበረሰብ ተሳትፎ የሚጠይቅ ተግባር ነው። ስለዚህ ከእያንዳንዳችን የሚጠበቅብን ኃላፊነት ሁሉ በአግባቡ ለመወጣት በኔ በኩል ሙሉ ሀሳቤን ማረጋገጥ እፈልጋለሁ። ከዛ ውጭ ግን አሁንም ቢሆን ግንባታ ተጀምሮ እስኪያልቅ ድረስ ማንኛውም የሚመለከተው አካል ማገዝ፣ መደገፍ በማቴሪያልም ይሁን በአይነትም ይሁን በእውቀትም ይሁን በሀሳብም ይሁን የሚጠበቅብን ሁሉ ለማድረግ መዘጋጀት ይጠበቅብናል ብዬ አስባለሁ። ስለዚህ እንደ ዳባት ደግሞ አብሶ ያው የዳባት ደብረገነት አርያ ቅዱስ ጊዮርጊስ ቤተክርስቲያን እንግዲህ ከአጸደ ሕጻናት ከጀመረ ወደ 6 ዓመት እያስቆጠረ ነው። ከዛ ውጭ ግን ሌላ አጸደ ሕጻናት ትምህርት ቤት አልነበረምና እዚህ ላይ ይሄ ደግሞ መሰረት መጣሉና ስራ መጀመሩ በተለይ ለዳባት አርያ ቅዱስ ጊዮርጊስ ቤተክርስቲያን ተወዳዳሪ እንዲሆን ያው ተወዳዳሪ ከሌለ የተሻለ ነው ብሎ ለመናገር የሚቀርበት ሂደት እንችላለ። እነዚህ ትምህርት ቤቶች እንግዲህ ተወዳዳሪ ሆኖ በትምህርት ላይ የተሻለ ስራ ይሰራሉ ብዬ አምናለሁ። ስለዚህ እንደ ማንኛውም የሃይማኖት አባት እንደ ማንኛውም የሀገር ሽማግሌ ከኔ የሚጠበቅብኝን ኃላፊነት ለመወጣት ዝግጁ ነኝ። በዋናነት ግን እንግዲህ ቅድም ለማንሳት ሞክሬያለሁ። ትልቁ ተግባር ትምህርት ላይ ካልተሰራ ሀገር ማደግ መለወጥ ወይም ደግሞ ሌሎች ሀገራት ጋር መወዳደር የማይቻል መሆኑን ተገንዝቦ አመራሩ ይህን ስራ በመስራቱ ከልብ ማመስገን እፈልጋለሁ። ስለዚህ ማንኛውም አመራርም ጭምር ለዚህ ርብርብ አድርጎ እኛም መደገፍ በሚገባን ሁሉ መደገፍ እንዳለብን ሀሳባችሁ ይሄን ነገር ማቀዳችሁ ትልቁ ነገር ነውና እኔም እንደ ሀገር ሽማግሌነቴ የተቻለውን ሁሉ ለማድረግ በአቅም ሞክራለሁ። ምክንያት የተጎዳ አካባቢ ነው። በሰላም እጦት ብቻ አይደለም በልማት በጣም የተጎዳ ስለሆነ በተለይ ደግሞ ትምህርት ቤት ማህበረሰቡን አነሳስተን ህዝባችን ሞቢላይዝ አድርገን አንድ መዋዕለ ሕጻናት ቢገነባ የሚል ይሄን ደግሞ ህዝባችንም ከውጭም ከሀገር ውስጥ ዳባትን የሚወዱ ሁሉ ይሄን ትምህርት ቤት ይገነቡታል የሚል መነሻ ሀሳብ ይዞ ሀሳቡን ለኔም ቢያካፍለኝም እኔም አክሴፕት አድርጌው ሌሎች አመራሮችም ሸር አድርገውት ሀሳቡ ክሬት ተደርጓል ማለት ነው። ሀሳቡ ክሬት ከተደረገ በኋላ እንግዲህ ያው የቦታ ማመቻቸት ስለዚህ ውጭ ያሉ ከሀገር ውስጥም ያሉ በጣም ዳባትን የሚወዱ ሰዎች ይሄ ልማት የማህበረሰቡ አለበት ወይ ባለቤት ነው ወይ እንዲሉ እናንተ ደግሞ ማህበረሰቡን ትወክላላችሁ። ሃይማኖት አባትም በሀገር ሽማግሌም በሰላሙ እየሰራችሁት ያለ ስራ በልማቱም ደግሞ መደገፍ አለባችሁ። ስለዚህ የተጀመረውን ልማት ቢያንስ በሃይማኖት አባት በሀገር ሽማግሌ አብረው ቢያበስሩት ቢያዩት ቀጣይም እንግዲህ ቅድም መርሻ እንዳለው በመዋዕለ ሕጻናት ብቻ የሚቀር አይደለም። ቀጣይ ወዳዳሪ ትምህርት ቤት በጣም ወደ ከፍተኛ የሆነ ትምህርት ተቋም እንዲያድግ ይፈልጋል። ስለዚህ አሁን በዚህ አጋጣሚ ቅዱስ ጊዮርጊስ ቤተክርስቲያንን በማመስገን እፈልጋለሁ። ሕጻናት ላይ ሰሩ አስበው አንድ መዋዕለ ሕጻናት ትምህርት ቤት ከፍተዋል። ይሄ በቂ አይደለም። ይሄ አሁንም በቂ አይደለም ለዳባት ይሄ በቂ ላይሆን ይችላል። ከዚህ በላይ ማድረግ አለበት። ሕጻናቶች ካልተማሩ ሕጻናት ላይ ስራ ካልሰራን ከትውልድ ላይ ስራ ካልሰራን አሁን የገጠመን ችግር ለቀጣይ ትውልድ ሰላም አድርጎ ለማሻገር በጣም ስለሚያስቸግር ይሄን ታሳቢ ተደርጎ እንትን ያለው እንግዲህ ግንባታውን በተመለከተ በሁለት መንገድ ነው። አንደኛው ህዝብን ሞቢላይዝ በማድረግ ነው። ሁለተኛው ከአልማን እንግዲህ የአማራ ልማት ማህበር ያው የራስን ችግር በራስ የማልማት የሚል አንዱ ገብቶበታል ማለት ነው። የመንግስት ድርሻ የሚሆነው ምናልባት እዚህ አካባቢ ላይ የማስተባበር ማለት የጎደለ ነገር ካለ ከመሙላት ማስተካከል በአጠቃላይ ግን በህዝቡ የሚገነባ የህዝቡ ባለቤት ሆኖ የሚሰራው ነው። ስለዚህ የሃይማኖት አባትም የሀገር ሽማግሌም በተለይ የእናንተ ፕሮጀክት መሆኑ የእናንተ ልማት መሆኑ አቃቸው እንዲደግፉ ነው። ለከተማ አስተዳደር በተቻለ መጠን እንግዲህ ይሄ መሬት ዞኒንግ ለውጥ በማድረግ ሁኔታ በመፍጠር ለግንባታ በሚያመች መንገድ ያው በዚህ መንገድ አስረክበናል ማለት ነው። ባስረከብነበት መንገድ ደግሞ ኮንትራክተሩን በዚህ አጋጣሚ መመስገን ያለበት ነው። ቶሎ በተሰጠው በበነገው ነው ወደ ስራ የገባውና ስለዚህ አሁን ይሄን ኮንትራክተር ቶሎ እንዲጨርስ ሀብት ያስፈልጋል። ስለዚህ ሀብት ዝም ብሎ የሚመጣ አይደለም። አሁን ያለ በተለይ ወጣ ብለው ያሉ በተለይ ወልቃይት እዛ አካባቢ ነው በደንብ ሀብት ኢንቨስት እያደረጉ ያለው። ግን የዳባት ከተማ ህዝብ ደግሞ በደንብ እየተንቀሳቀሰ አይደለም።
ልማቱ የዳባት ከተማ ህዝብ ነው። ግን በዛ ልክ ደግሞ አመዋጭው ጋር ስናየው በጣም የሚቀር ነገር አለ። ስለዚህ እናንተም በየመድረኩ ይሄን ነገር ትውልድ የሚቀርጽ ነገር በደንብ ማገዝ ነው። በተለይ ደግሞ የሁለቱም ተቋማት ስያሜ አጸደ ህፃናቱን በደጃዝማች አያሌው ብሩ ሞዴል አጸደ ህፃናት ተብሎ ነው የተሰየመው። ማሰልጠኛ ማዕከሉ የኢንስትራክተር እንዳልክ ቀለመወርቅ የአትሌቲክስ ማሰልጠኛ ማዕከል ተብሎ ነው የተሰየመው። ሁለቱ ግለሰቦች ደግሞ ለዳባት ያላቸው ታሪካዊ ትስስር የተሻለ ነው። ስለዚህ እንዲህ አይነት ነገርን ስናመጣ ማህበረሰቡን ወደ አንድ ያሰባስባል፣ ሰው ልማት እንዲያስብ ያደርጋል የሚል እሳቤ ነው። ኢኮኖሚያዊ ማህበራዊ ፋይዳውን ቀጥለን በምናይበት ጊዜ ይሄ ከተማ በጣም ከፍተኛ የሰው ኃይል ያለውና ማህበረሰብ የሚኖርበት ከተማ ነው። ኢቭን እድገቱም ቢሆን አሁን 4 የገጠር ቀበሌዎችን ጨምሮ ነው እየሰፋ ያለው። ስለዚህ በሂደት ክትመት እያደገ በሚመጣበት ጊዜ ህፃናት አሁን የቅድመ አንደኛ ትምህርት እያገኙ ያሉ ህፃናት በአንድ ክፍል 90-80 ህፃናት ነው ዙረን አይተናቸዋል። እየተማሩ ነው፣ ምን እያደረጉ ነው ለማለት የሚቸግር ማለት ነው። በ90 እና 80 ህፃናት በህፃናት ሌቭል በአንድ ክፍል ውስጥ አጭቀን ነው እየዋልን ያለ ነው። ቅድም እንደተባለው የአረደጃን ጊዮርጊስ የግል ትምህርት ቤቱ ማደግ ያለበት ነው። ሌላ የግል ባለሀብት አሁንም እንዲገባ ይፈልጋል። ለምን? መስፋት የሚችል ከተማ ስለሆነ በርካታ የሰው ኃይል ስላለው በዛ ልክ አዳጊ የሆነ ነገር ለማምጣት የሚለው ሀሳብ በዛ ልክ መወሰድ መቻል አለበት። ያን ካደረግነ የመጀመሪያው ጎል ህፃናቱ ከዛ ከተጨናነቀ ክፍል ወጥተው ዘመናዊ ትምህርት ቤት እንዲያገኙ ማድረግ ነው። ሁለተኛው ነገር ደግሞ ማህበራዊና ኢኮኖሚያዊ ፋይዳው በዛ ልክ እያደገ ሲሄድ መሰረቱ ከህፃናት ስለሚጀምር የተሻለ ትውልድ ለመቅረጽ ይመቻል የሚል አስተሳሰብ ያለው ነው። ምናልባት ይሄ ውጤታማ እየሆነ የሚመጣ ከሆነ የሚያድግልን ነገር ከሆነ አዳሪ ትምህርት ቤት ጭምር ልናስብ እንችላለን። ቦታው በቂ ነው። በዛ ልክ የተለያየ አካባቢ ያሉ የህብረተሰብ ክፍሎች በዚህ ልክ የሚያግዙበት እድል ከተፈጠረ ውጤት እናመጣለን የሚል እምነት አለን ማለት ነው። ዘላቂ ለማድረግ ደግሞ ቅድም እንዳልኩት አሁን የምንሰበስበው ሀብት ይህን ትምህርት ቤት ለመገንባት እና ለአገልግሎት ክፍት ለማድረግ 21.7 ሚሊዮን ብር ያስፈልገናል። 16.5 ሚሊዮን ብሩ ለግንባታው የሚውል ነው። ቀሪው ሂሳብ ደግሞ ለማቴሪያል የሚውል ማለት ነው። ዘመናዊ ቁሳቁስ ለህፃናት ምቹ የሆነ ማድረግ መቻል አለብን። 4 መመሪያ ክፍል ነው አሁን የሚያካትተው። መኝታ ክፍሎች አሉት፣ መመገቢያ አዳራሽ አለው። በጣም ትልቅ በ34 ሜትር ርዝመት የሚያርፍ ህንፃ ነው የሚገነባው። መጸዳጃ ቤቶች አሉ፣ ደረጃውን የጠበቀ አጥር አለ። ከዛ ቀጥሎ ግን ምናልባት አሁን አንድ ብሎክ እገነባለሁ የሚል ባለሀብት የሚመጣ ከሆነ መቀበል አለብን። በማቴሪያል ደረጃ ይሄን ያክል ኩንታል ሲሚንቶ እሰጣለሁ የሚል ካለ መታገዝ መቻል አለብን። በገንዘብም የሚያግዘንን በሱ ልክ ውጤታማ ማድረግ አለብን የሚል ሀሳብ አለን። ይሄን ሀብት እየሰበሰብን ደግሞ የህዝብ ሀብት እስከሆነ ድረስ ውጤታማ አድርጎ ማሳየት ከኛ ይጠበቃል። ለዚህ ሲባል አቤት ኮሚቴ ተዋቅሮበታል። በኋላ ሀሳብ ይሰጡበታል። መሐንዲሶች እዚህ በተደራጀ መንገድ ህንፃውን እስከ መጨረሻው ተከታትለው እንዲያስፈጽሙ ያስቀመጥናቸው ሰዎች አሉ። ስቶርም ሌሎችም ነገሮች እዚህ ላይ መቀመጥ መቻል አለባቸው ነው። ከባለቤትነት አኳያ አልማ በዋናነት የሚያስተባብር ነው። መንግስት አለ፣ ህዝብ አለ። ስለዚህ እነዚህ ሶስቱን አቅሞች አስተባብረን ውጤታማ የሆነ ህንፃ አጠናቀን ለምርቃት እናበቃለን ብለን ተስፋ እናደርጋለን። በዚህ ላይ ደግሞ የሃይማኖት አባቶች፣ የሀገር ሽማግሌዎች የበለጠ ተስፋ እንድንይዝ ከሰላሙ ጎን ለጎን እንዲህ አይነት ልማቶችንም ማህበረሰቡ እንዲናፍቃቸው ማድረግ ያስፈልጋል። እዚህ አካባቢ ያለ ነዋሪ፣ የዚች ቀበሌ ነዋሪ ማህበረሰብ በተለይ ይሄ ግንባታ ተጀምሮ እስኪጠናቀቅና ከተጠናቀቀም በኋላ ባለቤቱ ነው መቀጠል መቻል አለበት፣ ልማት የሚናፍቀው መሆን መቻል አለበት የሚል ሀሳብና መልእክት አለን። በሂደት ምናልባት በተደራጀ መንገድ አሁንም